ሰላም ጋይስ እንዴት ናችሁ? ሁሉ አማን፣ ሁሉ ደና። ዛሬ በአዲስ ፕሮግራም መጥቻለሁ። የኮሪደር ልማቱ ላስጎበኛችሁ ቆርጬ ነው የተነሳሁት። ዛሬ ፌደራሎች ወይ ፖሊሶቹ ይለፉ እነሱን የቀረስክ እንዳይመስላችሁ። ዛሬ ላስጎበኛችሁ ያሰብኩት መንገድ ከሰሚት በጎሮ በኩል ወደ መገናኛ የሚወስደውን ኮሪደር ልማት ነው። ያምራል ብዬ አስባለሁ። አብረን እንከታተለው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክም አድርጉ። ይመቻችሁ። ምን አለኛ ሰፈር እንደዚህ ቢሰራ ሰንራይዝ የቆየ ሪል ስቴት ሲኖ ዞር በልና። ይሄ ደግሞ ሳውዲ ኤምባሲ ነው። ሰሚት አብዳለች። በቃ ሰሚት ወደ ሴምሲ መስመርም ወደ ጎሮ መስመርም በቃ በጣም ቦሌ ለምኔ ነው የሚያስብለው። ይሄ መንገድ ለምን እንደተዘጋ ታውቃለህ? ተሰንጥቋል በላይ ማለት ነው። ተሰንጥቋልና በላይ ብዙ ጫና ከበዛበት ይሰምጣል። አረ ይሰምጣል፣ ይናድላል። አባይ መሞቻችን ሊሆን ይችላል። እዚህ ጋር ምንድነው ጨለም ማለት አደባባይ ስለሆነ ነው። እዚህ ጋር ለፖሊሶች አደባባይ ውስጥ እየተጀነጀ እሺ ሰሚት አደባባይ ዞረን ወደ ጎሮ መስመርን ይዘናል። አሁን ያለንበት ቦታ ካምብሪጅ አካዳሚ በተለምዶ በካምብሪጅ የሚጠራው የአካባቢ አትሌቶች መንደርም ይባላል። ፏ ብሏል አይደለ? በጣም ደስ ያለ ነገር ቢኖር ማለት ነው ከኮሪደር ልማቱ ምኑ መሰለ፣ ታክሲዎች አስፋልት ዳር አይደለም የሚጭቁት፣ አንድ ላይ እንደ መናኸሪያ ተሰርቶላቸው አንድ ቦታ ላይ ወደ ውስጥ ገባ ብሎ እዛ ጋር ነው የሚጭኑት። የሚያወርዱትም ደግሞ እንዲህ ትንሽ እየገባ ያለ ስፔስ ተሰርቶላቸው እዛ ውስጥ ገብቶ ነው የሚያወርዱት የሚጭኑት። ያ ነገሩ ማለት ነው እንትን መንገድ እንዳይዘጋጋ አድርጎታል። እዚህ ኤሪያ ላይ እንደውም አንተ ሰው የለም አይደል? እዚህ ጋር እኮ የለም። ወክ አያደርጉም እዚህ ሰፈሮች። ምን ሆኖ? ኧረ ተው አትቀመጡ፣ ወክ አድርጉ።
ውስጥ ምንድነው እባክህ አንተ ሰምቶላቸው ፓርክ ነው። እንጎበኘዋለን። እግዚአብሔርን እንገባለን። እዚህ እንዳለ አንተ ወንዝ ዳርቻው እንዳለ ውስጡ መብራት በመብራት በዚህ በኩል ይሄ ኖህ ሪል ስቴት ማለት ነው። ይሄ ኖህ ሪል ስቴት ሲኑ ደህና ክፍያ ሲጀምርልን የሚገርም ካሜራም እንገዛለን እናሻሽለዋለን። አባቢ እንቁላል ቀስ በቀስ በጉሬደ ብራዘር ትለኛለህ እንደመለስ እንጂ አሁን ጎሮ ደርሰናል። ይሄ ቦታ ማለት ነው ካስታወሳችሁት በጣም በቃ ቢዚ የሚሆንበት ቦታ ነው። በጣም ከታች ቱሉ ዲምቱ ኮዬ ፈጭ አለ። ከባድ መኪኖች ይኸውላችሁ ኋላ ክላክስ አሁን ከእንደዚህ አይነት ሰው ጋር ነው የምኖረው ትላለህ። ኧረ እናት አሜሪካ ወደ ስራ ከታች ኮዬ ፈጬ ቱሉ ዲምቱ ኤክስፕረስ ወይ የሚያገናኘው መንገድ ነው ይሄ እና ብዙ መኪኖች ይመጣሉ። ከዛ ከክፍለ ሀገር ከደብረ ዘይት ከአዳማ ስለሚመጡ በጣም ቢዚ ይሆናል። ከባድ መኪኖችም ይበዛሉ። ከዚህ ደግሞ ማታ ላይ የቤት መኪኖች ይበዛሉ እና በጣም ቢዚ የሆነ መንገድ ነው። ጎሮ ትምህርት ቤት ጋር ደርሰናል። ወደ ቀኝ ጎሮ ትምህርት ቤት ነው። ያጥላጥሩ በቃ በፊት እኮ በዚህ ሰዓት ማለት ነው ይሄ መንገድ በጣም ብዙ መኪና የሚበዛበት ነው። የቦሌው መከፈት ከጎሮ ቦሌ አሁን ይቺን ሰፈር ማለት ነው ያወቀ ሰው ማደርግለትን አታውቁ። አንድ በየአይነት ወይ አንድ ዱለት የፍስክ ከሆነ አንድ ዱለት ጋብዛችኋል። ሙሉ በእኔ ውጭ አያሳስባችሁ። አብዷል ሰፈሩ። እግዚአብሔርን በጣም ነው የሚያምር። በጣም ግን የኔ ኑሮም አብዷል፣ ኑሮዬም አብዷል። ወገን አረ ወገን
ላይ የታሰበበት በእውነት እኔ የምሬን ነው። ሰው ትንሽ ጫና በዝቶበታል። የሚበላው ላይ ቢሰራ አሁን ኮሪደር ልማቱ ከዚህ በኋላ በቅቶ የህዝቡን ኑሮ ቢሻሻል ብዬ ነው የማስበው። እስኪ ይህንን ነገር የምትጋሩኝ ላይክ ግጩኝ። አሁን ጃክሮስ ደርሰናል። ወደ ግራ ገርጂ መብራት ኃይል ይወስደናል። ወደ ቀኝ ወደ ሳሊተ ምሕረት ነው የሚወስደን። እኛ የምንሄደው ወደ ግራ ነው። እዩት እስቲ ጋይስ እንዴት እንደሚያምር መብራት በመብራት ግን መብራት እኛ ቤት የለም በዚህ ሰዓት። ማን ያለው አንተ ከዚህ በኋላ እንደዚህ እንዳትልሽ አንተ ዳ ይሄ አሁን አየሁ የባስና የታክሲ ማቆሚያ ከነሱ ጋር በቃ መለየታችን እንዴት ደስ እንዳለኝ እግዚአብሔር። በጣም ቢዚ የሚያደርጉት የነበረው መንገዱን አንደኛ እነሱ ናቸው፣ ባሶች፣ ታክሲዎች አስፋልት ዳር በመቆማቸው ማለት ነው። ተርፈናል 1500 ነው ምን አውቃለሁ። አሁን ገርጂ መብራት ኃይል ደርሰናል። ዴሊ ማርት ኦል ማርት እዚህ ጋር በስተቀኝ ዴሊ ማርት በስተግራ ደግሞ ኦል ማርት። ሱዴይ ቸርች እዚህ ቤት ይወል እዛ ጋር የሆነ ቤት አለ ዘፉድ ፉድ ወርልድ ይላል። ጋብዘኝ ክትፎ በጣም እኔ እንደምትወደኝ የማውቀው እዚህ ቤት ክትፎ ከጋበዝከኝ ነገ ዛሬ ሮብ ማነው ዓርብ ነው። አንተ 2000 ብር ምናምን ላለማውጣት ጣትህን ታውጣብኛለህ ያለኝ ቱ በስመ አብ። አሁን አንበሳ ጋራጅ ደርሰናል። ቶቶትን አለፍናት። አንበሳ ጋራጅ ደረሰን። የመገናኛ የኮሪደር ልማታችንን የምናስጎበኘው እኮ ከሰሚት በጎሮ በገርጂ መብራት ኃይል መገናኛ ነው። ፋሚሊዎቻችንን ማለት ነው። ገባሽ? እናንተ ክትፎ ለክትፎ ብለህ ጣትህን ወጣብኝ። ነገ የትም እንዳትሄድ በክትፎ ነው አስከሬ ቤት ማክስተም እና ወደዚህ ፊት ለፊት አርክ ይኸው እዛ ጋር የሆነች ቲክቶከር አለች። ማነች? ፎቶ እያነሱ ዋው እያንዳንዱ ፖል ማለት ነው መብራቱ እንትን አለው ኤሌክትሪክ ቻርጅ ሞባይልም ቻርጅ አለው ሲባል ሰምቻለሁ። እስካሁን አልሞከርኩትም። ሌላ ጊዜ ሞክሬ ያሳያቸዋለሁ። ስልኬ ነው ኤሌክትሪክ መኪናም ከያዝኩኝ እሱንም አድርጌ አሳያቸዋለሁ። እኔ ለእናንተ ማልሆነው የለም። በቃ ቆርጬ ነው የተነሳሁት።
ፍቼ ደርሰናል። አሁን የደረስነው ቦሌ ክፍለ ከተማ መገናኛ ነው ማለት ነው። ጋይሶች እንዴት አያችሁት? መንገዱ በጣም ተመችቶኛል። እኔ ጽድት ብሏል፣ ደስ ይላል፣ ያምራል። መብራት በመብራት ነው። ወክ ማድረግ እንችላለን። ከዚህ በፊት አይተን የማናውቀውን ነገር ያየነው ያው ሲሰራ ማድረግ ነው ያለብን። እኔ እንደዛ ነው የማስበው። ያው እኛ ላይ ቢሰራብን ቀጥሎ ብዬ አቀርባለሁ። እንግዲህ ከዚህ በኋላም ታስሬም ሊሆን ይችላል። ታሸረ ተውለው። እሺ ችግር የለም መለፍ ታይቷል ታይቷል። ከሷል ቆይ ዝም በል ጋይሲኑ እና ጋይስ አሁን መገናኛ አደባባይ ደርሰናል። እስካሁን ድረስ ከሰሚት በጎሮ ገርጂ መብራት ኃይል መገናኛ ያስጎበኘዋችሁ ይሄንን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። በሚቀጥለው የት ላስጎብኛችሁ? ይሄን ኮሪደር ልማት በደንብ ነው ማሳያችሁ። እስከዛው ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ያላደረጋችሁ ላይክ አድርጉ። ይሱ ነኝ። እወዳችኋለሁ። ባይ